ብዙ ሰዎች ስኬትን የሚያጡት ችሎታ ስለሌላቸው አይደለም፣ ከስኬታቸው አንድ እርምጃ በፊት ስለሚተው ነው። ዛሬ ያቋረጣችሁት ህልም ካለ ምናልባት ስኬታችሁ ከእናንተ አንድ እርምጃ ብቻ ርቆ ሊሆን ይችላል። ብዙዎቻችን በትልቅ ጉጉትና ህልም እንጀምራለን። ነገር ግን ከመጀመሪያው መሰናክል ጋር ስንጋጭ እጃችንን እንሰጣለን። እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የሰውን ልጅ ስኬትና ውድቀት የሚለየውን ትልቁን ምስጢር እንመረምራለን። የሚገጥመንን ማንኛውንም ፈተና አልፈን ግብ ላይ የምንደርስበትን ጥበብ እንማማራለን። እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ ሰብስክራይብ እና ሼር በማድረግም አብሮነታችሁን እንድትገልጹ በትህትና እጠይቃችኋለሁ። ብዙ ጊዜ ስለ ጽናት ስናስብ አንድን ነገር ጀምሮ በቀላሉ አለመተው ብቻ አድርገን እናስብ ይሆናል። በእርግጥ ልክም ነው። ይሁንና ጽናት ማለት በወደቅን ቁጥር ተመልሰን የመነሳት፣ የፈለገው አውሎ ንፋስ ቢነፍስ እንኳ ከቆምንበት አለመናወጥና ለዓላማችን ታማኝ ሆኖ የመቀጠል ታላቅ ዕውቀትና የልቦና ጥበብንም የያዘ ነው። እኛ በዕለት ተዕለት ሕይወታችን በርካታ ውሳኔዎችን እንወስናለን። ነገር ግን ያለ ጽናት የሚደረግ ማንኛውም እንቅስቃሴ ፍሬ አልባ ነው። የጽናት ማጣት በእኛ የግል እድገት ላይ የሚያደርሰው ጉዳት እጅግ የጎላ ነው። ጽናት ሲጎድለን ህልሞቻችንን በግማሽ መንገድ እንተዋቸዋለን። በራሳችን ላይ ያለን እምነት ይሸረሸራል። እንዲሁም ሁልጊዜ የተመኘነውን ህይወት ከመኖር ይልቅ በቁጭትና በእፎይታ ማጣት ውስጥ እንኖራለን። ጽናት የሌለው ሰው የተሰጠውን ተፈጥሯዊ ኃይልና እቅድ ሳይጠቀምበት የሚቀር ባዶ ዕቃ ይመስላል። የትኛውም ታላቅ ስኬት፣ የትኛውም ጠንካራ ጋብቻ፣ የትኛውም ትልቅ ተቋም ያለ ጽናት ሊገነባ አይችልም። ዛሬ ይህንን ትልቅ የህይወት እውነት የሆነውን ጽናትን እንዴት የዕለት ተዕለት ልማዳችን ማድረግ እንደምንችል እና ለህይወታችን የሚሰጠውን ጥቅም በአምስት ዋና ዋና ነጥቦች ከፍለን መርሆቹንም እንመለከታለን። የዓላማ ግልጽነትና ውስጣዊ እምነት። የጽናት መነሻው እኛ ለምን እንደምንኖርና ወዴት እንደምናቀና በግልጽ ማወቅ ነው። ዓላማው ግልጽ ያልሆነለት ሰው ትንሽ ፈተና ሲመጣ በቀላሉ እጁን ይሰጣል። አንድ ሰው ከውጭ የሚመጣ ጥቅምን ብቻ ሳይሆን በውስጡ የሚቃጠል ትልቅ ዓላማ ሲኖረው የሚያጋጥሙትን መሰናክሎች በሙሉ የመቋቋም አቅሙ ይጨምራል። የሚኖርበት ምክንያት ያለው ሰው ማንኛውንም ሁኔታ መቋቋም ይችላል። እኛም በሕይወታችን ውስጥ ጽናት እንዲኖረን ከተፈለገ በመጀመሪያ ለምን የሚለውን ጥያቄ በግልጽ መመለስ አለብን። ተግባራዊ ልምምዱ የሚጀምረው በየቀኑ ጧት ስንነሳ ለምን እንደምንታገል፣ ወዴት እየሄድን እንደሆነ ለራሳችን በማስታወስ ነው። እያንዳንዱ የምንወስደው እርምጃ ከውስጣዊ እምነታችን ጋር ሲገናኝ ድካምና ተስፋ መቁረጥ ቦታ ያጣል። የቱን ያህል መንገዱ ቢጠብ፣ የቱን ያህል መንገዱ አስቸጋሪ ቢሆን የዓላማችሁ ብርሃን የራቃችሁ አይሁን። በእንቅፋቶች ውስጥ አልፋችሁ የምታልፉት በውስጣችሁ ባለው ታላቅ እምነት ብቻ ይሁን። ሁለተኛ፣ ከውድቀት የመማርና ያለመበገር ስነ-ልቦና። ጽናት ማለት ፈጽሞ አለመውደቅ ሳይሆን በወደቁ ቁጥር ፈጥኖ መነሳትም ነው። ግሮዝ ማይንድሴት አስተሳሰብ እኛ ውድቀትን እንደ መጨረሻ አድርገን ካሰብነው ገና ሳንጀምር እንሸነፋለን። ነገር ግን ውድቀትን እንደ ነፃ ትምህርት ቤት እና እንደ መማሪያ መንገድ ከተመለከትነው እያንዳንዱ መሰናክል ለቀጣዩ ስኬታችን መሰረት ይሆናል። ቶማስ ኤዲሰን የኤሌክትሪክ መብራትን ከመፍጠሩ በፊት በሺዎች የሚጠጉ ሙከራዎችን አድርጎ አልተሳካለትም ነበር። ታዲያ ይህ ሰው ሰዎች ብዙ ጊዜ ጥያቄ ሲጠይቁት ስንት ጊዜ ወድቀሃል ብለው ሲጠይቁት እርሱ የመለሰው ምላሽ እኔ አልወደኩም፣ ነገር ግን የማይሰሩበትን 1000 መንገዶች አግኝቻለሁ በማለት ነበር የመለሰው። ታዲያ የአይነት ታላቅ አስተሳሰብ
ጽናትን ይፈጥራል። ተግባራዊ ለማድረግም በሕይወታችን ውስጥ የሚያጋጥሙንን ውድቀቶች እንደ ግል ጥቃት ሳናስብ ከዚህ ሁኔታ ምን ተማርኩ ብለን ለራሳችን መጠየቅ አለብን። ውድቀት የስኬት ተቃራኒ ሳይሆን የስኬት አንዱ አካል። ስለዚህ በወደቃችሁ ቁጥር አቧራችሁን አራግፋችሁ በጥፍ ጥንካሬ ተነሱ። ሶስተኛ፣ የራስን ስሜት የመግዛትና የዲስፕሊን ጥበብ። ጽናት ያለ ዲስፕሊንና ያለ ራስ ቁጥጥር ሊኖር አይችልም። ብዙ ጊዜ ስሜታችን እረፍት አድርግ፣ ነገ ትስራዋለህ፣ አይሆንልህም፣ ደክሞሃል እያለ ይሞግተናል። ስነ ልቦናዊ ጥናቶች እንደሚያሳዩን ስሜታቸውን መግዛት የሚችሉና አጫጭር ደስታዎችን ለትልቅ ሕልማቸው ሲሉ መሰዋት የሚችሉ ሰዎች በሕይወታቸው ከፍተኛ ደረጃ ላይ ይደርሳሉ። እኛ ውጫዊ ሁኔታዎችን መቆጣጠር አንችልም። መቆጣጠር የምንችለው የራሳችንን ምላሽና አስተሳሰብ ብቻ ነው። ይህንን በሕይወታችን ተግባራዊ ለማድረግ ስሜታችን ሳይሆን መርሃችን የሚመራን ሰዎች መሆን አለብን። ደስ ሲለን ብቻ ሳይሆን ደስ ሳይልንና ሲደክመን እንኳ የታቀደውን ሥራ መስራት የጽናት ትልቁ መገለጫ ነው። በየቀኑ አነስተኛ ቢሆንም ወጥ የሆኑ እርምጃዎችን መውሰድ ልማድ አድርጉ። ዲስፕሊን ማለት ዛሬ የምትፈልጉትን ነገር ለነገው ትልቅ ሕልማችሁ ስትሉ መተው መቻል። ስሜታችሁ ባሪያችሁ እንጂ ጌታችሁ እንዲሆን አትፍቀዱለት። አራተኛ፣ የማህበረሰብ ደጋፊ ልማዶችና የትዕግስት እሴቶች። ጽናት የግል ጥረት ብቻ ሳይሆን እኛ የምንኖርበት ማህበረሰብና የምንከተላቸው አዎንታዊ ልማዶች ውጤትም ጭምር ነው። በበርካታ ባህሎች ውስጥ የሚገኙ የመረዳዳትና የእርስ በርስ የመደጋገፍ ባህሎች አንድ ሰው በፈተና ወቅት ሳይወድቅ በጽናት እንዲቆም ትልቅ አቅም ይሆናሉ። አካባቢያችንና ከኛ ጋር ያሉት ሰዎች በእኛ ጽናት ላይ ቀጥተኛ ተጽዕኖ አላቸው። አዎንታዊና ጠንካራ ሰዎች ባሉበት አካባቢ ስንኖር የእኛም የጽናት አቅም ይጎለብታል። በተጨማሪም እንደ አቶሚክ ሃቢትስ ባሉ ታዋቂ መጻሕፍት ውስጥ እንደሚገለጸው ትናንሽ አዎንታዊ ልማዶች በጊዜ ሂደት ተደማምረው ታላቅ ለውጥን ያመጣሉ። በዙሪያችን የሚደግፉንና የሚያበረታቱን ሰዎች መኖር እንዲሁም በየቀኑ ከ1% ያልበለጠ መሻሻል ለማሳየት መጣር ለውጥን ያመጣል። ትዕግስት የጽናት መንፈሳዊና ስነ-ልቦናዊ ምሰሶ ነው። ዘር ከተዘራ በኋላ ወዲያውኑ ፍሬ እንደማይሰበሰብ ሁሉ ለስኬታችሁ የምታፈሱት ጥረትም ጊዜ እንደሚያስፈልጋችሁ አምናችሁ በትዕግስት ጠብቁ። አምስተኛ፣ የአእምሮ ተጣጣፊነትና የረጅም ጊዜ እይታ። ጽናት ማለት ግትር መሆን ወይም የማይሰራን መንገድ በግዴታ መከተል ማለት አይደለም። እውነተኛ ጽናት ማለት ዓላማውን ሳይቀይሩ ስልቱንና መንገዱን የመቀየር አእምሮአዊ ተጣጣፊነትም ነው። በስነ ልቦና ትምህርት ውስጥ ይህ ኮግኒቲቭ ፍሌክሲቢሊቲ ይባላል። እኛ ረጅም ጊዜ የሚያቀና እይታ ሲኖረን በየቀኑ የሚያጋጥሙን ትንንሽ ማዕበሎች አያናውጠንም። እውነተኛ ጥበብ በሁኔታዎች ውስጥ እየተማሩና እየተሻሻሉ መሄድ ነው። የሄዳችሁበት ያለው መንገድ ውጤት ካላመጣ ዓላማችሁን ሳትተዉ መንገዳችሁንና ስልታችሁን በመቀየር እንደገና መሞከር አለባችሁ። ረጅም እይታን የሚያይ አእምሮ ያለው ሰው የዛሬውን ችግር እንደ ጊዜያዊ እንቅፋት እንጂ እንደ ጉዞ ማጠቃለያ አድርጎ አይመለከተውም። እይታው ሩቅ የሆነለት እግዚአብሔርንም ተስፋ ያደረገ ጊዜያዊ ማዕበል ሊደርሰው ይችል ይሆናል እንጂ ሩጫው እንደማይገታ እርግጠኛ ይሆናል። በዚህም ምክንያት በጊዜያዊ ማዕበል
አይናወጥም። ስለዚህ እናንተም አትናወጡ። ጽናት ማለት በስሜት መመራት ሳይሆን በግልጽ ዓላማና በውስጣዊ እምነት መመራት ነው። ውድቀትን እንደ መማሪያ መንገድ በመጠቀም የራሳችንን ስሜት በዲስፕሊን በመግዛት መልካም የማህበረሰብ እሴቶችንና ትናንሽ ልማዶችን በማጎልበት እንዲሁም የአእምሮ ተጣጣፊነትና የረጅም ጊዜ እይታ በመያዝ ሕይወታችንን መለወጥ መጀመር አለብን። እነዚህ 5 ነጥቦች የሚገጥመንን የሕይወት ፈተና አልፈን የምንፈልገው ስኬት ላይ እንድንደርስ የሚያስችሉን ዋና ዋና ቁልፎች ናቸው። ወደፊታችሁ የሚወሰነው ዛሬ ከሚታገሉት ታግላችሁ፣ ከሚጸኑት ጸንታችሁ በምታሳዩት ቁርጠኝነት ነው። በሕይወታችሁ ውስጥ ምንም አይነት ከባድ ሁኔታ ቢገጥማችሁ በውስጣችሁ ከማንኛውም ፈተና በላይ የሆነ ታላቅ ኃይል እንዳለ አትርሱ። ዛሬውኑ አሁኑኑ ቢያንስ አንድ ውሳኔ ወስዳችሁ በጽናት መጓዝን ጀምሩ። ያቋረጣችሁትን ህልም እንደገና ጀምሩት። ምናልባት የፈራችሁት እርምጃም ካለ በድፍረት ጀምሩ። ቪዲዮ ጠቃሚ ሆኖ ካገኛችሁ ሼር፣ ላይክ በማድረግ ለሌሎች እንዲደርስም አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብም እንድትሆኑ እጠይቃችኋለሁ። እስከዚህም አብራችሁ ስለቆያችሁ አመሰግናለሁ። በሚቀጥለው አስተማሪ ቪዲዮ እስክንገናኝ ለጤናችሁ ሰላምን፣ ለሥራችሁ ስኬትን እመኝላችኋለሁ። ቻው።